ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተርፍ ይበልልኝ። ዛሬ ይዤላችሁ የመጣሁት እንግዲህ አላዛር እና እናቱ እና ትንሱዬ አንድ ላይ ዛሬ ደስ በሚል ዜና ይዤላችሁ መጥቻለሁ ማለት ነው። ምክንያቱም ያው ያሳለፉትን ጊዜ እያያችሁ ነበር፣ ሁላችንም እንዳየነው ባለፈው ያው ትላንት የተለቀቀው ቪዲዮ ከትላንት ወዲያ እንደዛ በጣም የሚደብሩ ነበር ማለት ነው። የትንሱዬ ወንድም መጥቶ እንግዲህ ሲረብሽ ነበር ማለት ነው። እና እግዚአብሔር ይመስገን ክብሩን ሁሉ ሲውሰድ። ዛሬ ደግሞ ያው ሁሉም ነገር ፍቅር ያሸንፋል የተባለው በምክንያት ነው ማለት ነው። ሁሉም ነገር ፍቅር ስለሚያሸንፍ ፍቅር አሁንም አሸንፏል ማለት ነው። ለወደፊትም ፍቅር ያሸንፋል። እና እንግዲህ ዛሬ የአላዛር እናት ትንሱዬንና አላዛርን እስኪ አንድ ላይ ላውራችሁ ብላ ትንሱዬን ቀጥራ አላዛርን ይዛ ስትመጣ እንግዲህ ትንሱዬ ደግሞ ወንድሟን ይዛ እነሱ በፍጹም ወንድሟን ይዛ ትመጣለች ብለው አልጠበቁም ነበር ማለት ነው። እንግዲህ ወንድሟን ይዛ መጥታ እነሱም ደነገጡ። ወንድሟ ላይ ያለው ያው እሱም አንድ ወንድም ለእህቱ የሚያደርገውን ነገር ነው እያደረኩ ያለሁትኝ። እሱ ያው በመጀመሪያ ላይ አላዛርን አውቄው አይደለም፣ ግን ያው አንድ ወንድም የእሱንም የእሷንም ጥንካሬ ለማየት ነው እንጂ እኔ በፍጹም በፍቅራቸው መሀል እንዴት እገባለሁኝ ብሎ በጣም ደስ የሚል ዜና ነው ይዞ የመጣው እሱም ማለት ነው። እነሱም በፍጹም ይሄን አልጠበቁም። አላዛር ማመን አቅቶትኝ ትንፋሹን ራሱ እኔ አላቅም ብቻ ማመን አቃተው። እንኳን እሱ እኛ ራሱ አላመን ነው ማለት ነው። እንግዲህ የሁሉ ሳረግ የነበረው ቢበዛም ማዘርም ከዚህ ባትንከራተች ጥሩ ነበረ። እኔ እነሱን ሁለታቸውን ብቻ ለመፈተን ነው። ወንድምነቴ ታዲያ ምንድን ነው? እንግዲህ አንዲት ሴት ልጅ እህቴን ብትሆን ማንኛቸውም ሴት ልጆች እንግዲህ ማንኛውም ሰው ያው እንዴት ያለ ባል ነው ያላትኝ እህቴ እንዴት ያለ ባል ነው ያላት፣ ሁለታቸውም መፈተን አለባቸው ብዬ በራሴ ያሰብኩት ሀሳብ ነበረ። እና እኔ እሱን አውቄው ሳይሆን ያው ምንም አይነት ነገር የለውም እንዲያውም ምርጥ ለእህቴ የሚገባ ምርጥ ባል ነው ብሎ አላዛርን እንግዲህ አስደስቶታል ማለት ነው። ያው ግን የእህቴን እና የእህቴን ባል እንዴት እንደሆኑ እስከ ምንድንስ ነው የሚከራከርላት ወይም እስከ ምንስ ነው እሷን የሚያፈቅራት እስከ ጥግ መሆኑን ማየት አለብኝ ብዬ ነው እንግዲህ ይሄን ፕራንክ አዘጋጅቼ ይሄን ፈተና ካለፉ ሁለታቸውም ያው ነው፣ ካላለፉ ግን ማንኛቸው ተስፋ ቆርጠው እንደሚሄዱ ብዬ ሞክሬ ነበር። ያው አንድ ወንድ ልጅ ለእህቱ ማንኛችንም የምናደርገውን ነገር ነው ያደረኩትኝ። እህቴ ምን አይነት ባል ነው ያላት፣ እህቴ እንዴት ያለ ሰው ነው ለመሞከር ነው። እና ይሄን ያደረኩት በፍጹም ከማዘር ይደርሳን ብዬ አላሰብኩም ነበር። እና የአላዛር እናትም ደግሞ ይቅርታ ብሎ ይቅርታውን ጠይቆ እነሱ ደግሞ በፍጹም ያልጠበቁት ነገር ስለሆነ በጣም ተደስተው ይቅርታውን ተቀብለው ምንም ችግር የለም ማንኛቸውም አላዛርም ቢሆን እህቱ የሆነ ውስጥ ብትሆን ያው እውነት ነው የምታደርገው። ምን እያደረግሽ ነው? አንተ እንዳረከው ነው። እንዲያውም ከዛ በላይ ያው ወንድ ልጅ ጓ ይላል እና ያን በዛ ተረድቼሃለሁ እኔ። ግን ቢሆንም ደግሞ አላዛርን ቀርበህ ስታየው ነገር ከመጥፎ ነገር የተናገርካቸው ሁሉ ይጸጽትሃን እና አላዛር የድሮ አላዛር አይደለም። አሁን በጣም ጎበዝ ትትና ያለው ወደ ፈጣሪው የተመለሰ ለሚስቱ ለጓደኛው ለእናቱ አክባሪ ሰውን አክባሪ ነው እና አንተ አላወቅከውም ብላ እሷን መለሰችለት የአላዛር እናት። እሱም ደግሞ አዎ በሚገባ እውነት ነው፣ ግን እኔ ደግሞ ያው ከአንድ ወንድ የወንድምነቴን ነው የተዋጣሁት። እህቴን ምን አይነት ባል እንዳላት ለመፈተን ብዬ ነው እንደዚህ ያደረኩት እንጂ በፍጹም እኔ እነሱ እንዲለያዩ በፍጹም አልፈልግም። እንዲያውም ለእህቴ የሚገባት ምርጥ ባል አላዛር ነው ብሎ ሁለታቸውንም በሚገርም ሁኔታ እናትና ሌን ሰርፕራይዝ አድርጎ እሷም ማመን አቅቷት አሁን እስኪ ሂጂና ከጎኑ ሁነሽ
እቀፊው ተብላ እንግዲህ እነሱ በደስታ እንደዚህ ተቃቅፈው የአላዛር እናትም ገርሟት አንገቷን ደፍታ በጣም ነው የሳቁት። ሁላቸውም በጣም ገረማቸው። ምን አይነት ልጅ ነህ ግን እንዴት ሳሰብከው? ለምንስ ለትንሱዬ ያልነገርካትም? ይሄ ሁሉ ቀን በዛ 3 ቀን 4 ቀን እኔ ራሱ ወደ ሀገሬ ልገባ ነበር። በፍጹም በእነሱ ጉዳይ ነው ከዚህ የመጣሁት እና አሁንም ደግሞ ወደ አገሬ ወደ ቤቴ እመለሳለሁ ብዬ ሳስብ ያው እንዲህ አይነት ነገር ሲፈጠር ይሄን ነገር ትቼ እንዴት እሄዳለሁ ብዬ ነው ለዛሬ የቀጠርኳቸው እና እግሬ እርጥብ ነው መሰል እኔ የገባሁበት ነገር ሁሌም ይስተካከላል ብላ የአላዛር እናት በደስታ ተሞልታ ልጁም ደግሞ አዎ ማዘርዬ ጭራሽ ከእናንተ ይደርሳን ብዬ አላሰብኩትም ነበረ ግን ያው እንደዚህ መስማታችሁ እንትን ቢልም እኔ ለመፈተንና ለመሞከር ምን ያህል ምን አይነት ባል አላት ብዬ እሱን ለማየት ነው እንጂ ለሌላ ነገር አይደለም። አንድ ወንድም ለእህቱ የሚያደርገውን ነገር ነው እኔም ያደረኩት እና ያን ደግሞ ሁለታቸውም ፈተናውን ወጥተዋን አልፈዋን እና ለእህቴም የሚገባት ባል አላዛር ነው ብሎ ለአላዛር እናትም ለአላዛርም እንደዚህ ሲነግራቸው የእውነት በጣም ነው የተደሰቱት። በጣም ነው ደስ ያላቸውና እንግዲህ ደስታቸው ወደር የለውም። ዛሬ በጣም ነው የሚገርመው። እኛ ራሱ ምን አገባው ፍቅር ያሸንፋል። ወንድሟ እንደዚህ ቢያደርግም የሚያገባው ነገር የለም። ለምን እንደዚህ አደረገ? ዛሬ በዚህ ዘመን ማን ማንን ያዛታን? ሁሉም ሰው በመብቱ የሚያደርግበት ጊዜ ስለሆነ እሷ ብትተወው እንኳ ባትፈልገው እንኳ እሷ ወዳና ፈቅዳ አስባ አንተ ለኔ አትገባኝም ወይ አንቺ ለኔ አትገቢኝም ተባብለው የራሳቸው ጉዳይ ነበር ሊለያቸው የሚችለው እንጂ በፍጹም ወንድምም ገባ ምንም እናትም ገባች አባትም ገባ ቤተሰብም ገባ እነሱ ፍቅር ካለ አሁንም ፍቅር አሸናፊ እስከሆነ ድረስ ይሄው ፍቅር አሸንፎ ያው ልጅየውም ለሌላ ለተንኮል ወይም ደግሞ እነሱን ለማራራቅ ሳይሆን የእህቴን ባል ለመፈተን ነው ብሎ ነው ይሄን ነገር ያደረገው። እኛ ደግሞ የእውነት እንደዛ እጇን እየጎተተ ወደ ቡታጀራ ይዤ እመለሳለሁ ሲል እውነት ነው የመሰለንና ባይዘው ዛሬ ደስ ይላል። በጣም ደስ ብሏቸዋል። እነሱም ያልጠበቁት ነገር ነው ያገኙት። ደስ ብሏቸው የአላዛር እናትም በፍጹም እንዲያው እኔ ሁሌ የገባሁበት ነገር እንደዚህ ደስታ ይዞ ነው እንደሚመለሰው ተመስገን ብላ ፈጣሪዋን አመስግናለይ። ማመን እስከ አቅታቸው ድረስ በፍጹም ያ ሁላ ቪዲዮ ሲሰራ የነበረው ያ ሁሉ ያው ለድራማና የሱን ጥንክርናና የሷን ጥንክርና ለማየት ብቻ ነው። ሌላ ምንም አይነት እንትን እንደሌለው ተናግሯል። የትንሱ ወንድም ማለት ነው። ትንሱዬ ደግሞ በደስታ ከባሏ ከፍቅረኛዋ ጎን ሆና እንግዲህ እንደዚህ ከደረቱ ውስጥ ገብታ ኧረ ተው ግን የእውነት ብዙ እኛንም እንደዚህ የሆናችሁ እኛንም አታሽኮርመውን ማለት ነው። እንኳን እናንተ ጋር ያለና አብሯችሁ ያለ ሰውና እኛ ራሱ ቪዲዮውን የምናየው በጣም እየተሽኮረመምነ ነው። በዚህ አጋጣሚ ትንሽ እዚህ ላይ ያስተካክሉልን ማለት ነው። በፍቅር ነው ታዲያ በፍቅር ነው፣ በመጥፎ ነገር በምናምን አይደለም። በፍቅር ነው ይሄን ልል የቻልኩት ማለት ነው። ለማንኛውም ደስ ይላል። ለወደፊትም ተናግራለች የአላዛር እናት የሆነ ትልቅ ነገር ቢመጣባችሁ እናንተ ፈተናውን ላታልፉት ነው እንዴ? እና አብርሽን ማየት አለብህ ብላ ራሱ የና አብርሽን ስም አንስታ እንዲገባው አድርጋ ነግረዋለች ማለት ነው። ፈተና ማንኛውም ገና ይሄ መጀመሪያ ነው። ብዙ ፈተና ቢመጣብህ ራሱ ማንኛውንም ፈተና ለማለፍ ለመፈተን ዝግጁ መሆን አለብህ ብላ የአላዛር እናት ልጇን ሰድባለች። እሱም እሺ እናቴ ሁሌም አንቺ ያልሽው ነገር ነው የሚሆነው ብሎ እናቱን ተቀብሎ ነበር። ትንሱዬም ደግሞ ወንድሟን ይዛ ስትመጣ እንግዲህ ያልተጠበቀ ነገር ነው ወንድሟ የተናገረው። እኛም አልጠበቅን እነሱም አልጠበቁም ነበር ማለት ነው። እና አሁንም ትልቅ ነገር ትልቅ ፈተና ቢመጣባችሁ ያው ያን ፈተና ለማለፍ ዝግጁ መሆን አለባችሁ። ከዚህ ተማር አላዛርም ቢሆን ማለት ነው። ብቻ በጣም ደስ ይል ነበረ። እንግዲህ ፈጣሪ አሁንም አይለያችሁ፣ ክፉውን ነገር ሁሉ ከእናንተ ያርቀው። እናንተን ያየ አይኑን ለምንድን ነው የሚባለው?
እንደዛ ይሁንላችሁ ማለት ነው። እንግዲህ ደስ ይላን፣ ፍቅራችሁን አጣጣሙ። ጥሩ ቪዲዮ በጥሩ ቪዲዮ እንደምትመለሱልንም ባለሙሉ ተስፋ ነን። ሲጀመር ብለናል በጥሩ ቪዲዮ እንደምትመጡ ተስፋ ነበረኝ እኔ ማለት ነው። እንግዲህ በጥሩ ቪዲዮ ተስተካክላችሁ ደስ የሚል ዜና ይዛችሁ ነው የመጣችሁት። ባይጠበቅም እንደዛ ነው የመጣችሁት። ደስ ይላል። እንግዲህ እግዚአብሔር አምላክ ቀጥሉበት፣ በርቱ። እሱ ከእናንተ ጋር ይሁን፣ እኛንም ያኖራል። በቀጣይ ቪዲዮ ጥሩ ነገር ይዛችሁ ትመጣላችሁ ብለን እናስባለን። እንወዳችኋለን። ባይ ባይ። ቸር